ሰላም ጤና ይስጥልን። ይህ ለዋና እናስተዋወቃችሁ መርሃ ግብር ነው። ዛሬው መርሃግብራችን እንግዲህ በኢትዮጵያ ታሪክ ውስጥ የጎላ ታሪክ ካላቸው ሰዎች መካከል አንዱ የሆኑትን በግራኝ ዘመን የተፈጸሙ ወይም ደግሞ ተቀምጠው ያለፉ የክምር ድንጋዮች እና የትክል ድንጋዮች ግራኝ አህመድ በእኛ ወረዳ አካባቢ እሳቸው በነበሩበት ዘመን የሰሩትን የታሪክ እውነት በተወሰነ መልኩ ከኛ አካባቢ ከፈጸሙት ታሪካዊ ኩነት ጋር ያይዘን እንገልጻለን። ሰላም ጤና ይስጥልን። ይህ ለዋና እናስተዋወቃችሁ መርሃ ግብር ነው። በዛሬው መርሃ ግብራችን ከዳዋና ወረዳ ባህልና ቱሪዝም የቅርስ ጥበቃና እንክብካቤ ቡድን መሪ ከሆኑት ከአቶ አበበ መላሽ ጋር ቆይታ እናደርጋለን። በቅድሚያ ለኦርቶዶክሳውያን ተከታዮቻችን እንኳን ለታላቁ ለአብይ ጾም በሰላም አደረሳችሁ። እንደዚሁም ለሙስሊም እምነት ተከታዮቻችን እንኳን ለረመዳን ጾም በሰላም አደረሳችሁ እንላለን። ይህን ጾም በህብረት በአንድ ላይ በመጸለይ ለሀገራችን ሰላምና አንድነት እንድናመጣ ከወዲሁ መልካም ምኞታችንን እንገልጻለን። አቶ አበበ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እሺ፣ እናመሰግናለን። ይህ ዳዋና እናስተዋወቃችሁ መርሃ ግብር በየሳምንቱ የምናካሄደው መርሃ ግብር ነው። በዛሬው መርሃ ግብራችን ምን ልታስተዋውቁን አሰባችሁ? እሺ፣ በጣም ጥሩ። በዛሬው መርሃ ግብራችን እንግዲህ በኢትዮጵያ ታሪክ ውስጥ የጎላ ታሪክ ካላቸው ሰዎች መካከል አንዱ የሆኑትን ግራኝ አህመድ በእኛ ወረዳ አካባቢ እሳቸው በነበሩበት ዘመን የሰሩትን የታሪክ ኩነት በተወሰነ መልኩ ከኛ አካባቢ ከፈጸሙት ታሪካዊ ኩነት ጋር ያይዘን እንገልጻለን። በጣም ጥሩ። ስለዚህ ይህ ዳዋና እናስተዋወቃችሁ መርሃ ግብር በዛሬው ስለ ግራኝ አህመድ በእኛ አካባቢ ብሏቸው ስላለፈ ታሪኮች ምን እንደሆኑ ይዘን እንቀርባለን። ይህን መርሃ ግብር በዳዋና ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት በፌስቡክ፣ በዩቲዩብ፣ በቲክቶክ አካውንታችን የምታገኙት መሆኑን ከወዲሁ እንገልጻለን። እሺ አቶ አበበ ግራኝ አህመድ ማን ናቸው? እሺ እንግዲህ ግራኝ አህመድ በ16ኛው መቶ ክፍለ ዘመን አካባቢ የተነሱ ከአዳል ሱልጣኔት ወገን የተገኙ በአሁኑ የኢትዮጵያ ክፍል በምስራቅ ኢትዮጵያ ምናልባትም ሶማሌ ክልል አካባቢ ብለን ከምንጠራው አካባቢ የተገኙ ኢትዮጵያዊ ናቸው። እኒህ ግራኝ አህመድ በዛ ዘመን አጼ ልብነ ድንግል ነበሩ፣ የኢትዮጵያ ንጉሠ ነገሥት። ከአጼ ልብነ ድንግል ጋር ልዩነት ስለነበራቸው እንግዲህ ወደ ጦርነት ገብተዋል ማለት ነው እና አጼ ልብነ ድንግል ማን ነው? ግራኝ አህመድን አሁን እኛ በዚህ መርሃ ግብር ተከታታዮቻችን እንዲያውቁልን የምንፈልገው ነገር ሙሉ ታሪካቸውን ልንተርክ አይደለም። በዚህ የመጣ ነው የኛ ዓላማ በዛን ወቅት እሳቸው በነበሩበት ዘመን በእኛ ወረዳ አካባቢ ሰርተውት ያለፉት ታሪክ አለ ያስቀመጡት እስካሁን በምልክት ደረጃ ታላላቅ አባቶች የግራኝ አህመድ ክምር ድንጋዮች፣ የግራኝ አህመድ ትክል ድንጋዮች እያሉ የሚገልጿቸው ስላሉ እነሱን አስመልክተን ከቱሪዝም አንጻር የምንቃኝበት እንጂ ሙሉ የግራኝ አህመድን ታሪክ ልናስቃኝ እንዳልሆነ እንዲገነዘቡልን እንፈልጋለን። በጣም መልካም አቶ አበበ፣ ሙሉ ታሪኩን የሚያገኙበትን አቅጣጫ በኋላ ላይ የምናሳውቁ ነው። እንደው ከጠቀሉ እንግዲህ ግራኝ አህመድ ከኛ አካባቢ ተክሏቸው ካለፈ ታሪኮች መካከል ወይ ደግሞ አስቀምጧቸው ካለፈ ታሪኮች መካከል ክምርና ትክል ድንጋይ እያልን የምንጠራቸው አሉና ከኛ አካባቢ የት አካባቢ ይገኛሉ እነዛ ቦታዎች? እነዛ የተተከለበትና ክምር ድንጋይ ብሎ የተቀመጠበት ከምን ዓላማ ነበር እንደዛ ያደረገው? በጣም ጥሩ። ስለዚህ እንግዲህ በዛን ወቅት ቀደም ባለው ዘመን በኢትዮጵያ በርካታ ጊዜ እንደዚህ አይነት ጦርነቶች ሲካሄዱ የሰራዊታቸውን ብዛት ለማሳየት ግዝፈቱን ለማሳወቅ ይጠቀሙባቸው የነበሩ ናቸው። በደንብ እንተነትነዋለን። እነዚህ ክምርና ትክል ድንጋዮች የሚገኙት በወረዳችን በደንብ ተመልካቾቻችን እንዲያውቁት ለወደፊቱም ለመጎብኘት ቢፈልጉ አቅጣጫውንና አካባቢውን እንዲያውቁት ካስፈለገ እንግዲህ እነዚህ ክምርና ትክል ድንጋዮች የሚገኙት
በአማራ ክልል በዋግ ኽምራ ብሔረሰብ አስተዳደር ዞን በደሃና ወረዳ ከደሃና ወረዳ ዋና ከተማ ከሆነችው አምዶል ከተማ በስተ ምስራቅ አቅጣጫ ጭላ የምትባል ትንሽ ንዑስ ከተማ አለች። 20 ኪሎ ሜትር ርቀት ከአምዶል 20 ኪሎ ሜትር ርቀት ላይ የሚገኙ ናቸው። እዛው መንገድ ዳር ስለሆኑ ጎብኚዎች በቀጥታ ከመንገድ ወርደው ማየት የሚችሉባቸው ናቸው። እንግዲህ ወደ ቀጣዩ ጥያቄ እንደው ዓላማው ምን ስንቀጥል እነዚያ የሆነበት ዓላማ እነዚህ ክምርና ትክል ድንጋዮች እንግዲህ ታላላቅ አባቶች እንደሚገልጹት በዛን ወቅት ጦርነት ሲያካሂዱ በዘመኑ ስለዚህ እነዚህ ክምርና ትክል ድንጋዮች የራሳቸው የሆነ ዓላማ አላቸው። በዛን ዘመን ለውጊያ ወይም ደግሞ ለዘመቻ የሚሄዱ የጦር መሪዎች ይጠቀሙት የነበረው የሰራዊታቸው አንደኛ ሰራዊታቸውን ብዛት ለማወቅ ነው። ሁለተኛ ነገር የሰራዊታቸውን ግዝፈት ለማሳየት፣ ሶስተኛ ነገር ሰራዊታቸው ያደረበትን ወይም የሰፈረበትን ወይም ካምፕ ያደረገበትን ቦታ ለመጠቆም። ከዚህ ጋር ተያይዞ እንግዲህ እነዚህ ክምርና ትክል ድንጋዮች የሚተከሉት ብዙ ጊዜ የክምር ድንጋዮቹን የሚከምሯቸው ጦርነት ከማድረጋቸው በፊት እና ጦርነት ካደረጉ በኋላ ነው። ጦርነት ከማድረጋቸው በፊት እያንዳንዱ ወታደር ወይም እያንዳንዱ ሰራዊት አንድ ወታደር አንድ ድንጋይ ነው የሚያስቀምጠው። ስለዚህ የተቆለለው የድንጋይ ክምር ከፍ ባለ ቁጥር ሰራዊታቸው ብዙና ግዙፍ መሆኑን ይረዳሉ ነበር ማለት ነው። ለሌላም ለሚዋጋቸው አካል ወይም ደግሞ ለሚቀናቀናቸው አካል ወይም ደግሞ ለሚፎካከራቸው አካል ይህን ያህል ግዝፈት ያለው ሰራዊት አለው ብሎ እንዲፈራ እንዲያፈገፍግ ያደርጋል ማለት ነው። ከዛ በኋላ ደግሞ የሆነ ጦርነት ካደረጉ በኋላ ደግሞ መቼም በጦርነት የሚሞት ይኖራል፣ የሚቆስል ይኖራል። ስለዚህ ከዛ በኋላ ደግሞ ያኛውን ጦርነት ከማድረጋቸው በፊት ያለውን የሰራዊት ብዛት ለማነጻጸር ስለሚያስችላቸው እንደገና እያንዳንዱ በህይወት የተረፈ ወታደር ወይም ሰራዊት አንዳንድ ድንጋይ እንዲያስቀምጥ ይደረግና የክምሩ ወይም የድንጋይ ቁልሉን ብዛት ይገምቱታል ማለት ነው። ስለዚህ ይህን ያህል ሰራዊት አለኝ ለቀጣይ ለሚያደርጉት ዘመቻቸው በቂ ነው አይደለም የሚለውን ለመገምገም ያስችላቸዋል ማለት ነው። እና ዓላማቸው እንግዲህ ምን ነው አልኩኝ? አንደኛ ሰራዊቱ ያደረበትን ቦታ ለመጠቆም፣ ሁለተኛ ከጦርነት በፊት የነበረውን የሰራዊት ብዛት ለማወቅ፣ ሶስተኛ ደግሞ ከጦርነት በኋላም እንደዚሁ ያለውን የሰራዊት እና የጦር ብዛት ለማወቅ፣ ከዛ በተጨማሪ ደግሞ ያንን ቁልል ድንጋይ የሚዋጋቸው አካል ወይም ደግሞ የሚፎካከራቸው አካል በዛ መንገድ ቢያልፍ ምናልባት ሲመለከት ምን ያክል ግዙፍ ወታደር እንዳላቸውና በፕሮፓጋንዳም አስቀድሞ የማሸነፍ እድል እንዲኖራቸው ይረዳ ነበር። እሺ ውድ ተከታታዮቻችን ይህ ደሃን እናስተዋውቃችሁ መርሃ ግብር ነው። ታዲያ አቶ አበበ በዛሬው ደሃን እናስተዋውቃችሁ መርሃ ግብር ላይ እነዚህን ክምርና ትክል ድንጋይ ማስተዋወቃችን ከቱሪዝም አንጻር ፋይዳው ምንድን ነው? ምንስ ጥቅም አለው? በጣም ይሄ በጣም ትልቁና እኛ ደሃን እናስተዋውቃችሁ ብለን የጀመርነው በየሳምንቱ የሚቀርበው መርሃ ግብራችን ዋና ዓላማ ነው። እኛ ሙሉ ታሪኮችን አይደለም የምንዘረዝረው፣ የተወሰነ ታሪክ መነሻ ይዘን ከዛ በኋላ ወደ ቱሪዝም እና ጎብኚዎች እዛ አካባቢ ሄደው ያን የታሪክ ኩነት ወይም ክስተት እንዲጎበኙት ማስቻል ነው የኛ ነው። ስለሆነም ከቱሪዝም አንጻር ስንመለከተው ታሪክ ሲባል እንግዲህ በአንድ ዘመን የተፈጸመ ኩነት ሆኖ ያ ኩነት ደግሞ በሳይንሳዊ መንገድ ተጠንቶ የተረጋገጠ እና በበጎም በክፉም መንገድ የተፈጸመ ዞሮ ዞሮ በማህበረሰብ ውስጥ ያለፈ ክስተት እና ተጠንቶ የተረጋገጠ ነገር ከሆነ ያ ታሪክ ይባላል። ስለዚህ ሰዎች ታሪካቸውን መጀመሪያ እንዲያውቁ ይረዳል። የመጀመሪያው ዓላማ ሰዎች ታሪካቸውን እንዲያውቁ ማሳየት ነው። ሁለተኛው ነገር ደግሞ ታሪኩን ካወቁ በኋላ ሌሎች ያላወቁ በአካባቢው ያልኖሩ ሰዎች ጥናታዊ ጽሑፍ ማድረግ ቢፈልጉ ያንን ጉዳይ ተመስርተው ጥናታዊ ጽሑፍ ማድረግ ቢፈልጉ እዛ ቦታ ላይ ያለውን ኩነት ጥናት አጥንተው ለተቀረው ላላወቀው ላላየው ማህበረሰብ እንዲያሳውቁ ማድረግ ነው። ሶስተኛ ነገር ደግሞ ሰዎች ያን ታሪክ ካወቁ በኋላ በአካባቢው መጥተው እየጎበኙ ያን ታሪክ እየተረዱ ከቱሪዝም ጋር የተያያዘ መሰረተ ልማት ካስፈለገ ለምሳሌ ሆቴል ሊገነባ ይችላል፣ ሎጅ ሊገነባ ይችላል፣ አልጋ ቤቶች ሊገነቡ ይችላሉ፣ ሌሎች መሰረተ ልማቶችን ተያይዘው ሊሰሩ ይችላሉ። ስለዚህ እነዚህ ነገሮች እንዲስፋፉ እንዲለሙ ለማድረግ ነው።
ስለዚህ ዋናው ዓላማ ከቱሪዝም አኳያ ይህን ታሪክ ካወቁ በኋላ ተመልካቾቻችን መጥተው በአካል አይተው ከዛ በኋላ የታሪኩን ጠቀሜታ ተረድተው ታሪኩን በደንብ ተረድተው ከቱሪዝም አኳያ ሰዎች ሀገራቸውን በተደጋጋሚ እየጎበኙ የታሪካቸውን ጠቅላላ ሁኔታ እንዲረዱ ያስችላል፣ እንዲጎበኙ ያስችላል። ሰዎች መጎብኘት ጀምሩ ማለት በአካባቢው የሚኖረው ማህበረሰብ አገልግሎት ሰጪ ተቋማት ይጠቀማሉ። ለምሳሌ ምግብ ይበላሉ፣ አልጋ ይጠቀማሉ፣ የተለያየ መጠጥ ሊጠጡ ይችላሉ። በዚህ ሰዓት የኢኮኖሚ ፋይዳ ይኖረዋል ማለት ነው። የመጀመሪያ የገጽታ ግንባታ ዓላማ አለው። ሁለተኛ የኢኮኖሚ ፋይዳ አለው። ሶስተኛ የመሰረተ ልማት ግንባታ እንዲኖር ያደርጋል። በግራኝ አህመድ ዘመን የተፈጸሙ ወይም ደግሞ ተቀምጠው ያለፉ የክምር ድንጋዮች እና የትክል ድንጋዮች ዓላማ አስቀድመን የገለጸው ጉዳይ ነው። ከቱሪዝም አንጻር ስንመለከተው እነዚህን ታሪኮች ሰዎች ካወቁ በኋላ መጎብኘታቸው አንደኛ በአካባቢው ጎብኚዎች ሲመጡ ኢኮኖሚያዊ ጠቀሜታ ይሰጣሉ። በአካባቢው ያሉ ማህበረሰብ የሚሸጠውን ምግብ የሚሸጠውን መጠጥ ይጠቀማሉ፣ አልጋ ይጠቀማሉ። ስለዚህ የኢኮኖሚ እድገት እንዲመጣ ያስችላል። ሁለተኛው ነገር ደግሞ ለገጽታ ግንባታ ይረዳል። ሰው ታሪኩን ሲያውቅ ታሪኩን አስተካክሎ ይረዳል። ስለዚህ ለገጽታ ግንባታ በጎ የሆነ የታሪክ ተጽዕኖ እንዲኖር ያደርጋል። ሶስተኛው ነገር ደግሞ ምንድነው? ማህበራዊ ተቋማት እንዲገነቡ ያደርጋል። ትምህርት ቤቶች፣ ሆስፒታሎች፣ ሰው መመላለስ ከጀመረ እዛ አካባቢ እንዲህ አይነት ልማቶች ይመጣሉ። ሌላ መሰረተ ልማት የመብራት፣ የመንገድ፣ የውሃ መሰረተ ልማቶች እንዲስፋፉ ያደርጋል። ስለዚህ ከቱሪዝም አንጻር እንዲህ አይነት ጠቀሜታዎች ስላሉት እነዚህን ታሪካዊ ኩነቶች ማስተዋወቃችን እጅግ በጣም ታላቅ ፋይዳ አለው። እሺ ውድ ተመልካቾቻችን ይህ ዳና እናስተዋውቃችሁ መርሃ ግብር ነው። እየተከታተላችሁ እንደሆነ ተስፋ እናደርጋለን። እንግዲህ አቶ አበበ ተከታታዮቻችን ይህን ፕሮግራም ወይም መርሃ ግብራችን አውቀው ተረድተው የአካባቢውን ገጽታና ኢኮኖሚ ከማሳደግ አንጻር ብዙ ፋይዳ እንዳለው ነግረውናልና እንደው በይበልጥ ስለ ግራኝ አህመድ ታሪክ ለማወቅ አጠቃላይ የኢትዮጵያ ሁነቶችን ለማወቅ እንደ ማጣቀሻ ሊጠቅሱልን የሚገቡ ምንድን ሊሆኑ ይችላሉ? በደንብ ማወቅ ያለባቸው ነገር ካለ እንዳለው ተመልካቾቻችን ብታሳውቋቸው። እሺ መልካም። እንግዲህ ግራኝ አህመድ አስቀድሜ እንደገለጽኩት በኢትዮጵያ ታሪክ ውስጥ በጣም የገነነ የገዘፈ ታሪክ ያላቸው አንድ ባለ ታሪክ ሰው ናቸው። የዚህን ታሪክ በበርካታ መጽሐፎች ላይ ተመዝግቦ የሚገኝ ጉዳይ ነው። ከነዚህ ውስጥ አንዱ መጽሐፍ ብቻ ጠቁሚያቸው ተመልካቾቻችን እንዲያነቡት መጠቆም እፈልጋለሁ። ለምሳሌ ያክል ታዋቂው የታሪክ ጸሐፊ ተክለጻድቅ መኩሪያ ይባላሉ። የእሳቸው ታሪክ የተካተተበት የኢትዮጵያ ታሪክ ከአጼ ልብነ ድንግል እስከ አጼ ቴዎድሮስ የሚል መጽሐፍ አለ። ስለዚህ እዛ ላይ የግራኝ አህመድን ታሪክ ፍንትው አድርገው ተመልካቾቻችን እንዲያነቡ እንጠቁማለን። መልካም አቶ አበበ እናመሰግናለን። ይህ ዳና እናስተዋውቃችሁ መርሃ ግብር ነው። ይህንን መርሃ ግብር በቀጥታ በዳና ወረዳ የመንግስት ኮሚኒኬሽን በፌስቡክ፣ በዩቲዩብ እና በቲክቶክ አካውንታችን ገብታችሁ ማግኘት ትችላላችሁ። ስለነበረን ቆይታ ከልብ እናመሰግናለን። አቶ አበበ እግዚአብሔር ያክብርልኝ። አመሰግናለሁ።